የእግዚአብሔር ቃል ኢሳይያስ 53:3-6 እንደዚህ ይላል። በሰዎች የተናቀና የተጠላ የሕመም ሰውና ስቃይ ያልተለየው ነበር። ሰዎች ፊታቸውን እንደሚያዞሩበት አይነት የተናቀ ነበር፣ እኛም አላከበርነውም። በእርግጥ እርሱ ደዌያችንን ወሰደ፣ ሕመማችንም ተሸከመ። እኛ ግን በእግዚአብሔር እንደተመታ፣ እንደተቀሰፈ፣ እንደተሰቃየም ቆጠርነው። ነገር ግን እርሱ ስለ መተላለፋችን ተወጋ፣ ስለ በደላችንም ደቀቀ። በእርሱ ላይ የወደቀውን ቅጣት ለእኛ ሰላም አመጣልን፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ እያንዳንዳችንም በየመንገዳችንን ነጎድን። እግዚአብሔርም ሁላችንን በደል በእርሱ ላይ ጫነው ይላል መጽሐፍ ቅዱስ።